خليت عندها البيبي وفتحت الكاميرا وقعدت اراقبها وحتى انها كذا تجرأت على الشاي حقي وبدت تشرب منه وخلى كذا مسكت المصاصه حقت البيبي እንደዚህ ያለው ውርደት በዘር ማንዝራቸው አይድረስ ያገሬ ልጆች ወላሂ በጣም ያሳፍራል። አሁን እቺ መዳም ካሁን በኋላ እንዴት ያለ ሰራተኛ ነው አምና ቤቷን ልጇን አማና ሰጥተምተደው ስንት አይነት ቆሻሻ ሰው አለ እናንተ የመዳም ቤት እኮ የቻለው ጉድ የራሳችን ጉድ እንደብቅና ታዲያ አረቦቹ ከክፉ ናቸው ለምን ካሜራ አደረጉብን ምናምን እንላለናል። አሁን ለመናገር ክፉ እንዲሆንብን የምናደርጋቸው እኛ ነን ማለት ነው። ይህች ደግሞ የባሰ ምን አይነት ጥርዝ ነች ስታስጠላ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ መይሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ውድ ቤተሰቦቼ የአገሬ ልጆች በዚህ አጋጣሚ በተለይ ህፃን ልጅ የምትይዙቶቼ አረቦቹ ትኩረት ያደርጋሉና ባካችሁን ጥንቃቄ አድርጉ። ካሜራ የለም ሰዎቹ የለም ብላችሁ ያልሆነ ነገር አታድርጉ እሺ። ምክንያቱም እኛ የመጣነው ልንሰራ ነው። ስለዚህ ልንሰራ እስከመጣን ድረስ ደግሞ ግዴታ ሰዎቹንና ወይንም ደግሞ ካሜራ ፈርተን አይደለም መስራት ያለብን ግዴታችን የሆነውን ነገር በአግባቡ ሰርተን በሰላም ወደ ሀገራችን እንድንመለስ መሆን አለብን እንጂ እንደዚህ ያልሆነ ነገር ሰርተን ከማንወጥ ወደ ውስጥ እንዳንገባ ጥንቃቄ አድርጉ ማለት እፈልጋለሁ። እንግዲህ ቀደም ሲል ቪዲዮን ቀንጨብ አድርጌ ያሳየኋችሁ ሸቃላ የሰራችሁ አሳፋሪ ድርጊት ነው ማለት ነው። የሀገሬ ልጆች መዳሟ ናት እጅ ከፈንጅ ያዘቻት። ያኔ የተለመደ የቤት ካሜራ ምናምን ሳይሆን እዚው ከጥጓ ሆና አብራት ተቀምጣ ሰራተኛዬ ልፈትሻት እስኪ ብላ ባደረገችው ፍተሻ እንግዲህ ሰራተኛይቱ ማለፍ አልቻለችም ማለት ነው። የሀገሬ ልጆች አላቅም ወላይ ስንት አይነት ለከስከስ ሰው እንዳለ ማለት ነው። አሁን ይሄ ምንም የሚሉት እብደት ነው ማለት አሁን እርቧት ነው አልሰጣት ብላ ነው ምግብ ምናምን እንዳን ምግብ አይደለም ስትበላየናት ገብቷቸዋል። የሚያጠግብ ነገር አይደለም ስትበላየናት። ለነገሩ መዳሟም ራሱ እብድነሽ መሰል እየሳቀሽ ነበር ብቻውን ስትል ነበረ። እብድ ያልሆነ ሰው መቼም ይሄን አያደርግም እና በጣም ያስጠላችኝ እኔ እሱ ምንድነው አብራት ተቀምጣ ነበር እንዳያችሁት ፌርሙሱ ስጠጣበት የነበረው የሺህ ብርጭቆ ሁሉ እዚው ጥጓ ነበር ማለት ነው። እዛ አካባቢ መዳሚቷ ስለነበረች እና ድንገት ተነስታ ነው እንግዲህ የሷን ሁኔታ ለመፈተን ህፃኑን ለሰራተኞች ሰጠችና እሷ ደግሞ ካሜራውን ከፍታ በቅርብ ርቀት ሆና እየተከታተለቻት ነበር ማለት ነው። ሰራተኛ አማኗን ትወጣለች ወይስ አትወጣም የሚለውን ነገር ነበር ስታየ ነበር። እሷ ግን አይደለም መዋጣት ይቀርና ሰው ትንሽ እንኳን አይዘገይም። ኧረ ምን አይነት ውርዴታ አምናት እናንተ። ከዛ መጀመሪያ እንዳያችኋት የተቀዳሽ ከጥጓ ስለነበረ ያንን ሺ አስታ ነበር ስትጠጣ የነበረው። ያንን ሺ ደግሞ እንግዲህ የራሷ የመዳም እንደሆነ መዳም ስትናገር ሰምታችኋታል ማለት ነው። ጠጣች ችግር የለም ትጠጣ ብላ አመስግናታለች ችግር የለውም ማለት ነው። እንግዲህ ሁሉም ደግሞ የራሱ የሆነ ደካማ ጎን አለው። ቀይ መስመር ስታልፍባት ግን ያንን ነገር መቋቋም አቃታትና ካሜራውን ራሱ አቋርጣ ተለ ነበር ወደሱ የመጣችው ማለት ነው። ያን ነገር እንዳታደርግባት ስለፈለገች እሱ ምንድነው በመጀመሪያ ምንም ነገር የተከፈተ የለም። ሰማም አልለበሰችም፣ ይሄ ኤርፎንም አልለበሰችም፣ ሙዚቃም የለም፣ ቲቪም አልተከፈተም። ለምን እንደሆነ ባላቅም ብቻዋን ተስቃለች። ሹፉ እያለች ነበር ማለት ነው። ሰራተኛይቱ ተስቃለች። ችግር የለውም መሳቁ በህግ አስቀጣትም። እንግዲህ የሆነ ነገር መሀል ላይ ትዝ ብሏል ሊሆን ይችላል አይደል? ይሄ ክፉ ነገር አይደለም፣ ለራሷ ነው። ታማም ከሆነ የሆነ ነገር ትዝ ብሏትም ከሆነ ግን የሚያሳፍረው ነገር ከህፃኑ ላይ ያደረገችበት ነገር ነው ማለት ነው። እንዳያችሁት ለህፃኑ ጡጦ እያጠባችሁ ነበረ። ከዚያ ጡጦን ሲጨርስ ደግሞ እንትን መሳሳ በእጇ ይዛለች ማለት ነው። እና ለመሳሳ አንስታሷ ካፋ ከተተችው። ምንድነው ጥቅሙ እስኪ ንገሩኝ የሀገሬ ልጆች ማለት እንዳልኳቸው አሁን ምግብ ሰርቃ ምናምን ብትበላ ምን ታድርግ እርቧት ነው አልሰጣት ብላ ነው ብለን በመዳሟ ፈርድ ነበር። ግን ይቺ መዳም ይቺ ሸቃላ ግን ያደረገችው ከረሃብ የሚከላከል ነገር ወይንም ረሃብን የሚያስታግስ ነገር ወይንም የሚጠቅም ነገር አይደለም ያደረገችው። ልክስክስነቷን ነው እንጂ የሚገልጽ ነገር ያደረገችው ማለት ነው። ወላሂ በጣም ነው የሚያሳፍረው። ከዛ በኋላ ያቺ መዳም ሻዩን ስትጠጣ ዝም አለቻ፣ ስትስቅም ዝም አለቻ። ችግር የለም ኖርማል ነው ብላለፈችው ማለት ነው። የህፃኑን ግን ያንን መሳሳ በአማርኛ ምን እንደሆነ በነገራችን ላይ አላውቅም። አረብ ሀገር ነው ያወቅኩት፣ ኢትዮጵያ እያለሁ አላውቀውም ማለት ነው። ከዛ አነሳችና ከራሷ አፍ ውስጥ ከተተችው። ካፏ ከከተተችው በኋላ ደግሞ አንስታ በእጇ ይዘው ነበርና ግን መጨረሻ ላይ ያንን በእጇ ያዘችውን ደግሞ መልሳ ከህፃኑ ልታስገባው እንደሆነ ስታውቅ መዳማ ከዚህ ላይ አልቻልኩም ብላ እንግዲህ ሮጣ ወደሱ አስቀርብ ነበር ቪዲዮ የተቋረጠው ማለት ነው። የሀገሬ ልጆችና በጣም ብዙ ነገር እያለች ነበረ። እኔ ስለ ልጆቼ ከእናቴ ውጭ ማንንም የማምነው የለም፣ እስኪ እሷንም ደግሞ ታማኝት አይደለችም የሚለውን ነገር ለመፈተን ነበር ያለችው። ገባችሁ? እንዳልኳቸው አሁን አለ አይደለ ቀኑን ሙሉ ዝም ብሎ ቤታቸው ውስጥ ተከፍቶ የሚውል ካሜራ እንደዛ አይደለም የሀገሬ ልጆች። ቀኑን ሙሉማ ከፍታ ካሜራውን ብታውለው ስንት ጉድ እንደምታስቡት
እንዴ በደቂቃዎች ውስጥ ይሄን ሁሉ ጉድ ያየችው ቀን ሙሉ ወይንም ደግሞ ሳምንታት ወይ ወራቶችማ የተከፈተ ካሜራ ከፍተው ቢያዩ ስንት አይነት ጉድ በቤታቸው እየተካሄደ እንዳለ ማለት ነው። ይቺ በደቂቃዎች ውስጥ ነው እንግዲህ ቪዲዮ ራሱ የተቀረጸው የአንድ ደቂቃ ከ30 ሰከንድ እንደዛ ነገር ነው። በአንድ ደቂቃ በሁለት ደቂቃ ውስጥ ይሄን ያክል ጉድ የሰራች ሙሉውን ቤት ማለት ነው በነፃነት ተሰጥቷት ልጆቿ ክፍል ስትገባ መዳማ ክፍል ስትገባ ማጥባ ስትገባማ የምታደርገውን ጉድ አስቡት። አረ እንደው አላህ ማስተዋል ይስጠን። ወላሂ ስንት አይነት የበሸቀ ሰው አለ እናንተ። ምን አይነት ብሽቅ ነች? ሰው እርቦት ከሆነ ተነስቶ ምግብ ይሰርቃል፣ የሚጠቅም ነገር ይበላል። እሺ ሼውን ተጠጣ ችግር የለውም። አሁን ማለት እርቧት ወይንም ደግሞ ሼ መጠጣት ፈልጋ ሼ ራሱ መጠጣት ብትፈልግ ማለት ነው። እኔ አንዳንድ ልጆች ግን ታድለው ወላሂ አይደለም የነሱን ተራፊ ይቅርና እኔ ማለት ነው እነሱ በጠጡባት በበሉባት ንክት አላድርጋትም። አሁን ብዙ ልጆች መዳሜ ተጸይፋይ ለብቻ የሰጠች ምናምን ይላሉ አይደለ? እኛ ቤት እንደዚህ ያለ ነገር የለም። እኔ ግን ሀታ የሼ ማንኪ ራሴ ትለያለች ማለት ነው። ደስ አይለኝም በጥቅሉ ወላሂ ደስ አይለኝም። ደስ የሚለው ነገር ምግብ ሁሌም እንደምላችሁ ራሴን የማበስል ማንም ማጥባህ የሚገባ የለም እንጂ ከባድ ነው። እና ምንላችሁ ነው በጥቅሉ እንዴትስ ብላ ነው የሷን ሼ አንስታስ የምትጠጣው? ለምን ሌላ ቀርታ አትጠጣም? እንዳትጠጪ ተብለ ይሆን? አይ አትባልም። ሲጀመር ብሽቅ ስለሆነች እንዴት አወቅሽ ካላችሁ ብሽቅ ባትሆን ድሮ ሲጀመር የህፃን መጫወቻ አንስታ ካፋ ውስጥ ባላስገባሽ ነበር። እቺ ጤነኛ ነች እንዴ? እናማ የሀገሬ ልጆች አያቸው ብዙ ጊዜኛ የምንፈርደው በአረቦች ነው። እሺ አረቦች ክፉ ናቸው እንላለና ግን እኛ ሰራተኞች እንደምንበደለው ሁሉ መዳሞችም ደግሞ በሰራተኞቻቸው ይበደላሉ። ገባችሁ? ልክ መጥፎ መዳም እንዳለ ሁሉ መጥፎ ሰራተኛ ማለት። አንዳንዴ ደግሞ በአብዛኛው ልበል አይታችሁ ከሆነ መልካም የሆኑ መዳሞች መልካም የሆነ ሰራተኛ ይደርሳቸው፣ ጠንካራ የሆኑ ታማኝ የሆኑ ሰራተኞች ደግሞ ጥሩ ሰው አይደርሳቸውም ማለት ነው። መስራት እየፈለጉ አላሰራቸው ብለው ብዙ መሰናክል የሚገጥማቸው እህቶች አሉ። እና እውነት ለመናገር እንዳንድ ሸቃል አፍር ያለ ሀገሬ ልጆች። አሁን ይቺ መዳም ካሁን በኋላ ምን አይነት ሰራተኛ ነው አምና ቤቷን ልጆቿን አማና ሰጥታ የምትወጣው? እንዴት ነው ካሁን በኋላ ሰራተኛ አምና ቤቷ ውስጥ የምትቀጥረው? አስተፍርላ ወላሂ በጣም ነው የሚያስጠላው። በጣም ያሳፍራል። እንዳንድ ሸቃል አንገት የኔ የደፋ ሀገሬ ልጆች ባላየሁት ነው ያልኩት። ወላሂ እንደው ስንት ጉድ አለ በየቤቱ። እና የሀገሬ ልጆች አደራችሁ እኔን ይኩሮች ግን ትመስለኛለች። ቪዲዮ በደንብ አይታይም ግን ኢትዮጵያዊት አትመስልም በእርግጠኝነት። ኢትዮጵያዊትም አይደለች። አረ ኢትዮጵያኖች እንደዚህ የተልከሰከሰ የለም። አይገርማችሁም? ወላሂ ኮራ ቀብረር ያለንን ኢትዮጵያኖች በአብዛኛው የምንታወቀው በልክ ነው በኃይለኝነት እንጂ እንደዚህ ወደቀ ስራ የሆነው የኢትዮጵያ ሰራተኛ ይሰራል ብዬ አላምንም። ወይ ኡጋንዳ ወይ ኬንያ ወይ ናይጄሪያ እንደዚያ ነገር ነች የምትመስለው። አፍሪካ ነች ግን ኢትዮጵያ አትመስለኝም። እንዳያችሁት ቪዲዮ ጥራት የለውም። ምክንያቱም በርቀት ሆና ነበር ስተከታተላት የነበር ዙም አድርጋ ምናምንም እያሳየሽ ነበረ። እና መዳምዬ ለደረሰብሽ ነገር ሶሪ እንዳንድ ሸቃላ እንግዲህ እኔ ማዝኛለሁ። ወላሂ በጣም ነው የሚያሳፍረውና ያስጠላል። ሰው እንዴት በዚህ ልክ ይረክሳል? ያገሬ ልጆች ለዚያውም ህፃን ልጅ እኮ አይደለም የሰራተኛ ይቀርና ትልቆቹ ልጆቿ ራሱ ካፍ ወስዶ ቢያስገቡት እኮ ይች መዳም እኮ ደስ አይላትም አይደለ? እናት የሆነ ሰው ደስ አይለውም በጥቅሉ። ምክንያቱም ገና ህፃን ነው እንዳያችሁት እንዴት አቅፋ ነበር ወተት ስታጠጣ የነበረ ማለት ነው። ጦጦ ስታጠጣ ከነበረ በኋላ ነው አንስታ ደግሞ አንካፋ ፈርቢ ችወሽ መጣም ማለት ነው። እንደናንተ ያለውማ በቀይ ካርድ ነው። እና ይሄን ነበርላችሁ የመጣሁት የሀገሬ ልጆች። ወላሂ በጣም ነበር የገረመኝና ቪዲዮን እየደጋገምኩ እያየሁት ነበር። ስለዚህ እንዳትሳሳቱ፣ እጃችሁን ኩርኩም አድርጉ። ታማኝ ሆኑ፣ ፈጣራችሁን ፈርተን እንስራላለሁ። ሰላም ነው።